አይ ሰላም ጅማ አባጂፋር የአቢቾ አገር ናት እና አታማ ከበራችሁ አለን ወሳኔ ሰዎች አሉና እነሱ የዛሬን መልዕክት ማጠቃለል ቦሬ የገባን ጊዜ እያሳለፍን ነው የምንገኘው። ከእኛ ጋር ለጨምር ጊዜ እያሳለፋችሁ ነው። ግጠኞች ነን። በጣም ደስ ይላል። በርቱ፣ ለስራ ጠንክሩ። አሁን ከስራ ነው የምንገኘው። ለስራ የተፈጠራችሁ ልትሆኑ መልእክታችን ነው። ዛሬ ቦሬ ቦሬ ጅማ ቦሬ እናንተን ለማስቃኘት ብለን ኦንላይን ላይ ነውና ኦንላይን ላይ ቦሬ ቦሬ አደባባይ ከዚህ መንገድ ለሁለት ይገነጠላል። ወደ ደቡብ የሚሄድ ሲቀጥል ደግሞ የሚያነርቆ እንደገና ወደ ደቡብ የሚሄድ ሁለቱ መንገዶች ከዚህ ነው የሚካፈሉት። በዚህ ደግሞ ቦንጋ ቦሬ አደባባይ ነው። እናንተን ለማስቃኘት ብለን ነው እንግዲህ የቤንዝሉ ማን ባናውቅ ፈጣሪ ይከፍላል። መልካም ለሰራ ሰው ይላል አይደል ቃሉ። ስለዚህ አይዟችሁ፣ ስራ ስሩ፣ በርቱ፣ ባላችሁበት ጎበዞች ሁኑ። ስራ ያስከብራል፣ ስራ ሰው ያደርጋል። ከተለያየ ችግር እናንተ ስትሰሩ ነው፣ እናንተ ስትንቀሳቀሱ ነው። እናንተ መልካሙ ባደረጋችሁ ቁጥር እግዚአብሔር ልጆቻችሁን ስራ እንዲባርካችሁ ፈጣሪ እንዲባርካችሁ ደግሞ መስራት ነው ያላችሁ እላለሁ። እና አሁን በጣም ድንቅ የሆነ ተሸጋጋሪ ድልድይ የሚሰራበት አሁን አዲስ 40 ኪሎ ሜትር የሚሰራበት እዛ ጋር የሚታዩት ማለት ነው። በጣም ድልድይ የተሰራ ነው የሚገኘው እና ወደ አዲሱ የአላሙዲን ሸራተን አዲስ የሚባለው እዚህ ጋር ነው። ጅማ ላይ ያለው ሸራተን የሚሰራው የዚህ በኩል ነው። ይኸው ጅማ የቀድሞ ድልድይ ላይ ደርሰናል። ወደ ጅማ ከተማ እየገባን ነው። ጅማን ከእኛ ጋር እንድትቃኙ መልእክታችን ነው። ዋና ጅማ ከተማ እየገባን ነው። ይሄ እንግዲህ አሁን የተሻገርን ያለው የሰቃን ወረዳ ሰቃ ወረዳ ተሻገርን ወደ ጅማ ከተማ ላይ ገባን።
አሳያችኋለሁ። ከዝታ ላይ የምናገረው ያደረገውን ጥበቃ አይታችኋል። ጅማ ሸለል ሆስፒታል ነው። ዮናስ እዚህ በጣም የተባበሩት ይባላል። የተባበሩት ሳቡና ፋብሪካ ነው የሚባለው። መጋዘን ክቡራትና ክቡራን ሄዶ ወደ ዋና ከቦሌ ተነስተን ከተማ መናሪያ ሄዶ መናሪያ ማለት ዴቶ መናሪያው ጋር ዴቶ መናሪያ በገባሁት ቃል መሰረት ለአድማጮቼና ለተመልካቾቼ ተናግሬያለሁ ይመስለኛል። አሁን ሶጃት ዳቦ ቤት ይባላል። ቀድሞ ሶጃት ዳቦ ይባላል። ቀድሞ 25 ሰዓት የነበረው ዳቦ አሁን 25 ገብቷል። ግን ዳቦ ቤቱ እንደነበረ ነው፣ ስሙን አልቀየረም። ዳቦ ቤቱ ሰው ዩኒቨርሲቲ ከዚህ ነው የሚወስደውና ዳቦን እዚህ ሶጃት ዳቦ ቤት ተሰጠ። በጣም ድንቅ ዳቦ ቤት ነው። አሁን ብዙ ዳቦች መጥተው ቤቱን ቢቀድሙትን ስሙ አልቀረም። ስም አይቀበርም የሚባለው ከዚህ የተነሳ ነው። እና ብሩ ጠጅ ቤት ላይ ነው። ጠጅ ቤት ጠጅ ቤት ጋር ትገኛለች። ዞር ብላ ማለት ነው። ጥላሁን ሼል ይባላል። ቀጥሎ ያው የጅማ ቦቾ ቦሬ ቀበሌ ያለበት አጠገቡ ጥላሁን ሼል ደረስን። ጥላሁን ሼል ያው ባጃጆች ምኖች ሲሳፈሩ እናንተም ጠይቃችሁ ስትመጡ በቀድሞ ነው። አሁን ደብረ በር ነው የሚባለው፣ ድሮ ኩሎ በር ይባላል። ጥላሁን ሼል ጋር አድርሰኝ ነው ተብሎ የሚሳፈረው ማለት ነው። ጥላሁን ሼል ደስ ይላል። ጓችን አይ ተመልካቾቻችን አሁን ወደ ዋና መናሪያ የደረስን የምንገኝ ዋና መናሪያ ጥላሁን ሼል። ሰውየው ባለፈው በስልክ ነው ሞት ባለቤትና ማለት ማዲያው ባለቤት እሳቸው ለኛ ማለት ለጅማ ብትፋሉ ማለት ነው። እሳቸው ጥላሁን ሼል ተበጥቶ ግን ቅድም እንዳልኳችሁ ስም አይቀበርም።
መሐመድ ላሮ ሆቴል ቀረጻዬን ዶሎሎ ይባላል። የፀሐይ አበበ ዶሎሎ ትጠራለች። ቤካ ማደርሰኝ ባልሰምታችኋል። ቤካ መናሪያ አዲስ መናሪያ የሚያምር መናሪያ አዲሱ መናሪያ በጣም የሚገርም መናሪያ ይገርማችኋል። መናሪያ ፊት ለፊት ይገርማችኋል። መናሪያው ጁስ ቤት አደርሰኝ ይላል። አደባባዩ ላይ ነው የምንገኘው። ይገርማል። ጅማ ከተማ ይመስላል። ጅማ ካቶቻችን ጅማ አባ እዚህ ጋር እንግዲህ በጣም ስሙ የገነነ ትልቅ ሆቴል ጠርጥሩት። ስማን ትሉታላችሁ። ሴንትራል ሆቴል አጠገቡ ትልቅ ሆቴል ይገኛል። መቼም ስሙ በብዙ ጊዜ ሲጠራ አሰቡት፣ ግን እኛ ጋር ብዙ ዋጋ የከፈለ አብሮን የነበረው ሆቴል ነው። ሴፍ ሆቴል ሴፍ ሆቴል በጣም ድንቅ ሆቴል ነው። ስሙ ሲጠራ አሰሙ። አጠገባችሁ እናንተን የሚበልጥ ሰው ካለ መቼም ቶሎ ስማቸው አይጠራም። እሳቸው ናቸው የሚጠሩት። እና ግን ያው ያነሰ ቤቱ ነው አይደለም፣ በጣም ትልቅ ቤቱ ሴፍ ሆቴል ይባላል። እናንተ ወቁት። ሴፍ ሆቴል ገባን ወደ ስቴዲዮም ኃይሌ ገብረስላሴ ሆቴል ጋር እየደረስን የምንገኘውና ኃይሌ ገብረስላሴ አጠገቡ ሌላ ሆቴል አለ። ወደዚህ አለፍ ስትሉት ዶሎሎ ሆቴል ዶሎሎ አልተሳይ ደግሞ የሚጠራ ሁሉ ጥለው የሚጠራ ፋይሰል ሰፈር ፋይሰል አባ መጫ ባጎሮ ይባላል። እዚህ ጋር ፋይሰል ነው ያካል፣ ግን አፍል ቢቱ ዶሎሎ አለ። አሁን ስሙ እየተጠራ ያለው በዶሎሎ ነው። ቀጣይ ግን ተስፋ ያለን ሁለቱ ወንድማማቾች የሚገነቡት ትልቅ ፎቅ የሚገነባበት አይደር አባለች ማለት ያችንን ዶሎሎ ማለት ዶሎሎ ሆቴል አደረገናል። ቦኒ ሆቴል ነን ማለታችን ነው መለጣችን። ተከበራችሁ፣ በጣም ደስ ብሏችኋል አይደል? ላይክ ሼር ኮሜንት አድርጉት። እናመሰግናለን። በጣም ደስ ብሎናል። እኛ አሁን ዶሎ እዚህ የምንገኘው ቦኒ ሆቴል ነው። ቦኒ ይታችኋል። ቦኒ ሆቴል ነው የምንገኘው እና ቦኒ ነን። ላይክ ሼር አድርጉት፣ ለሁሉም አድርሱ፣ ኮሜንት ጻፉልን። አመሰግናለሁ። ግርማ ነኝ ከዚሁ ከጅማ። ሌላ ሀሳብ አስተያየት ካላችሁ መልሳችሁ ጽፉልኛላችሁ ብዬ ተስፋ አደርጋለሁ እና ያለነውን ቦታ የመጨረሻችን መጨረሻችን ላሳይና አበቃለሁ። ሀሳባችሁን አስተያየታችሁን ጻፉ። ስራ ስሩ፣ ተንቀሳቀሱ። አቦ ሁሉም ነገር የሚያምረው በስራ ነው። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ ሼር አድርጉኝ፣ ለሁሉም እንደርስ አደርጉላለሁ። ወዳችኋለሁ። ሻለው